እሺ የጀማ ዶሮአችን እየበሰለ ነው። አሁን እንግዲህ ምን እናደርጋለን? ከዚህ ከመረቁ ትንሽዬ እንወስድና ለዶሮ ከለር መቀቢያና መጨረሻ ላይ ደግሞ ሩዙ ላይ የምንጨምረው ማለት ነው። እንደዚህ አድርገን ማስቀምጥና ዛፈራን ደቃቁ እናደርግበታለን ከለሩ እንዲያምር ማለት ነው። ያው ትንሽዬ እንደዚህ አድርገን በቃናል። ለከለር ነው። ስፕሬም ያለው ስፕሬይ መጠቀም ይችላል። እንደዚህ አድርገን እናዋህደዋለን ማለት ነው። እንደዚህ ሆናል። አሁን ዶሮውን አወጣና እዚህ ላይ አድርጌ ተቀባዋለሁ። ይሄን ያው እንደዚህ አድርጌ ቀብቼ ጨርሻለሁ። ለማሳየት ስላልተመቼ ነው እንደዚህ እያደረኩኝ ከዚህ ላይ እየወሰድኩ ማለት ነው። ቀብቼዋለሁ። ጨው ደግሞ ቀምሼው ነበርና ትንሽ ስላነሰው ትንሽ ጨው መረቁን ላይ ጨምሬያለሁ። እዚችም ላይ ደግሞ ትንሽ እየነስነሳ አድርጌ ለዶሮ ብያለሁ ማለት ነው። እዚህ ጋር አሁን ይሄ ውሃው እንደዚህ እየፈላ ነው። የውሃው መጠን ለሩዛችን የሚያንሰን ከሆነ የፈላ ውሃ መጨመር እንችላለን። አሁን ሩዙን ውስጥ እጨምራለሁኝ። ዶሮውን ደግሞ ኦቨን ውስጥ አስገባለሁ ማለት ነው። ኦኬ ያጀማ አሁን ዶሮአችን ከኦቨን ውስጥ አንጥተነዋል፣ በስሏል ማለት ነው እንደምታዩት። አሁን ምንድነው የማደርገው? ይሄንን ፍሙን እዚች ላይ አደርግና ትንሽ እሳቱን ለኩስና እስኪቀላ ድረስ ትንሽ ጠብቄ በዚች ላይ አደርገዋለሁ ማለት ነው። ከዛ ምን ያስፈልገኛል? ትንሽዬ ዘይቱን ያስፈልገኛል ሩዙ ላይ ለመጨመር እንዲመቸኝ ማለት ነው። አሁን ዶሮአችንን እዚህ ላይ እናደርጋለን። ያው በአንድ እጄ ይዤ ነው የምሰራው። እዛ ያስቸግራል። የአንድ እጅ ስራ። እሳታችንን እንቀንሳለን እስከ መጨረሻ ቀንሰን ከላይ ሩዙ እናደርጋለን። ከዛ በኋላ ከለራችን እናደርጋለን። ከዛ ፍሙን አድርገን በቀስቲ ወይም ደግሞ በአልሙኒየም እፍን ነው የምናደርገው ማለት ነው። እሺ ይሄው ዶሮውን እዚህ ውስጥ ጨምሬያለሁ። ይሄም እንደምታዩት ይበቃዋል። እንግዲህ አሁን ምንድነው የማደርገው? ከለሩን እንደዚህ አፈስበታለሁ ማለት ነው ሩዙ ላይ ቆንጆ ከለር ይሰጠዋል በኋላ መጨረሻ ላይ። ከዛ ይችን ነገር ወስዳችሁ መሀል ቦታ የምትሉት ቦታ ላይ እንደዚህ ታስቀምጡና ዋናው ነገር ይሄ ነው ማለት ነው። ከዛ ፍማችሁን ታስገባላችሁ እንደዚህ። ከዛ ቀስቲ ወይም ደግሞ አልሙኒየም እንደዚህ ታዘጋጃላችሁ እፍን የምታደርጉበት። ይሄንን ዘይቱኑን እንደዚህ አድርገን ስናደርገው ስንጨምርበት ይሄ እንደዚህ ይወጣል። በዚህ ሰዓት ቶሎ ብለን እንደዚህ እፍን አድርገን ጭሱ እንዳይወጣ ማፈን ነው ማለት ነው ስራው። ይሄው እንደምታዩት ስልኩን ፖዝ አድርጌ ቆንጆ አድርጌ ሸፋፍኛለሁ ዙሪያው። ያ ጭሱ ውስጡ ሲቆይ የሩዙ ላይና ዶሮ ላይ ቃናው የሆነ የተጠበሰ እንደተጠበሰ አይነት ነገር እንዲሆን ማለት ነው። አብዛኞቻችሁ መንዲ አሰራር ስለምታውቁ፣ ማታውቁት ደግሞ ሞክሩት። አረቦች በጣም የሚወዱት ምግባቸው ነው እና ይሄን ይመስላል። ሳወጣ ደግሞ መጨረሻ ላይ ያሳያችኋለሁ። እሺ ያ ጀማዓ አሁን እሳታችንን አጥፍተነው 5 ደቂቃ ቆይተናት ከዛ እንከፍተዋለን ማለት ነው። እንደዚህ አድርገን ማሻአላህ ሆኗል። እንደዚህ እናወጣታለን። ከዛ በተረፈ ወደ ማቅረቢያችን ላይ እንገለብጣለን ማለት ነው። ያው ለመቅረጽ ስላልተመቻቸልኝ በአንድ እጄ ስለሆነ ዶሮውን ከላይ አንስቼዋለሁ። ሩዙ እንደምታዩት በጣም ቆንጆ ሆኖ እንደዚህ ይበስሏል ማለት ነው። አሁን ሩዜን ወደዚህ ላይ ገለብጣለሁ። ዶሮውንም ከላይ አድርጌ አሳያችኋለሁ። እሺ እንደዚህ አድርገን ሰርተን ጨርሰናል። መንዲ በሌላ ፕሮግራም እስከምንገናኝ ድረስ ለተከታተላችሁኝ አመሰግናለሁ። ላይክ፣ ሼር፣
ሰብስክራይብ እያደረጋችሁ እንደምታበረታቱኝም ተስፋ አደርጋለሁ። መልካም ጊዜ ሆነልኝ። ዛሬ ምርጥ የሆነ የመንዲል አሰራር ላሳያችሁ ነው ባላ ፈቃድ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። መንዲል ለመስራት ዶሮ ወይም ደግሞ ስጋ፣ ማጂ፣ ፈሐም፣ ይሄ ፈሐም ማለት ምንድን ነበረ በእኛ ሀገር ከሰል ማለት ነው። እንደ ከሰል ነገር ማለት ነው። ቻርኮል ፍም፣ አይዋ ፍም። ከዛ ነጭ ሽንኩርትና ዘይቱን ነው የሚያስፈልጉን ማለት ነው። ሌላ ምንም አይነት ቅመማ ቅመም አንጨምርበትም፣ ምክንያቱም መጨረሻ ላይ የፍሙ ጣዕም እንዲወጣ ስለሚያስፈልግ ማለት ነው። አሁን እዚህ ጋር ሽንኩርቴ ላይ ዘይቱን እጨምራለሁ። ሽንኩርቱን ትንሽ ጠበስ ካደረግን በኋላ ዶሮአችንን እንጨምራለን ማለት ነው። ሽንኩርታችንን እንጨምራለን። ኦኬ እንደዚህ አድርገን ያቁላለሁ ነው። ነጭ ሽንኩርቴን ጨምሬያለሁ። ለመቅረጽ ስለማይመቸኝ ታንትኩ ስለሆነ ሩዜንም እዚህ ጋር አጥቤ አዘጋጅቻለሁ። አሁን ከተቁላላልኝ በኋላ ዶሮውን እንጨምራለሁ ማለት ነው። እሺ ዶሮአችንን እንጨምራለን። ብስሚላህ ዶሮውን በደንብ በሎሚና በጨው ዘፍዘን ብናጥበው ይመረጣል። አሁን እንደዚህ ዶሮአችንን እያገላበጥን ጠበስ ካረግነው በኋላ ሞቀ ውሃ ወይም የፈላ ውሃ እንጨምርበታለን ማለት ነው። የአንድ እጅ ስራ አይመችም። ያው በዚህ አድርገን አሁን የፈላ ውሃ እንጨምራለን። እዚህ ጋር እንደዚህ ውሃውን ዘለል እስከሚል ነው የምጨምረው። ሌላም ጨምርበታለሁ። እዚህ ላይ ምን አደርጋለሁ? ማጂ ጨምራለሁ ማለት ነው። ኦኬ እኔ ያለኝ ደቃቁ ማጂ ነው ይሄ ማለት ነው። እናንተ ካላችሁ አንኳሩን ማድረግ ትችላላችሁ። 2 ጨምሬያለሁ ማለት ነው። በቃ እንደዚህ ሆኖ እንደ ዶሮ መጠን ነው። ለ30 ደቂቃም ለ45 ደቂቃ እንዲህ ካበሰልነው በኋላ እንገናኛለን ኢንሻአላህ። አሁን ክድና አድርጌ ላበስለው